በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግንቦት አንድ ቀን እመቤታችን ድንግል ማርያም የተወለደችበት ቀን ነው። አባቷ ኢያቄም እናቷ ሐና ይባላሉ። የዚህ ነገር እንደምን ነው ቢሉ ቅድመ አያቶቿ ቴክታና ጴጥርቃ ይባላሉ። የቀራችሁ የማይባሉ ባለጸጎች ነበሩ። ብዕላቸውም የወርቅ፣ የዕንቁ፣ የፈረስ፣ የበቅሎ፣ የከብት፣ የሴትና የወንድ ባሪያ ነው። ከወርቁ ብዛት የተነሳ እንደ አንባር እንደ ቀለበት እያሰሩ ከበሬው ከላሙ ቀንድ ያደርጉት ነበር። ይህን ያክል አቅርንተ ወርቅ ይህን ያክል አቅርንተ ብሩር ተብሎ ይቆጠር ነበርን እንጂ የቀረው አይቆጠርም። ከዕለታት አንድ ቀን ቴክታ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ይህ ሁሉ ገንዘብ ለማን ይሆናል አላት። እግዚአብሔር ለእኔ ልጅ ባይሰጥህ ከኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናል፣ ሌላ አግብተህ ውለድ አለችው። ቴክታም ይህንስ አላደርገውም የእስራኤል አምላክ ያውቃል አላት። በዚህ ጊዜ አዘኑ። ወዲያው ራእይ አይተዋል። ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አይተው ወደ መፈከረ ሕልም ሂደው ነገሩት። ደግ ሕልም ነው፣ ከፍጡራን በላይ የምትሆን ልጅን ትወልዳላቸው አላቸው። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነሱም ጊዜ ተርጉመው ብለው ሄዱ። ከዚህም በኋላ ጸነሰችና ወለደች። ስሟን ሄሜን አለቻት። ረከብኩ ስለቴ ረከብኩ ተምኔቴ፣ ስለተስየ ያገኘኋት ማለት ነው። ሄሜን ድርዲን ወለደች። ድርዲ ማለት ዘእማበዊነ ረከብነ ብሂል፣ ከአባቶቻችን ወገን የተወለደች ማለት ነው። ድርዲም ቶናን ወለደች። ቶና ማለት ዘእምሕልምነ ረከብነ ብሂል፣ ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም ሲካርን ወለደች። ሲካር ማለት ዘምዘመድነ ረከብነ ብሂል፣ ከዘመዶቻችን ወገን የተወለደች ማለት ነው። ሲካርም ሴትናን ወለደች። ሴትና ማለት ርቲት ሃይማኖት ወክብርት፣ ሙያዋ ያማረ ምግባሯ የሰመረ ማለት ነው። ሴትናም ሄርሜላን ወለደች። ሄርሜላ ማለት ዘእም ክቡራን አብዕልት፣ ከከበሩ ባለጸጎች ወገን የተወለደች ማለት ነው። ሄርሜላም ሐናን ወለደች። ሐና ማለት ጸጋ ማለት ነው። ሐናም ለአካለ መጠን ስትደርስ ከቤተ ይሁዳ ከዳዊት ዘር ለተወለደ ስሙ ኢያቄም ለሚባል ሰው አጋቧት። ምክንያት በዘር ወርዶ እንደ ቀድሞ አያቶቿ ሆናለች። ሀብቷ ግን በመጠን ነው። ከዕለታት አንድ ቀን ሐና ዛሬ ቤተ እግዚአብሔር እሰማለሁ ብዬ ነበር፣ ነገር ግን ልብስ የለኝም አለች። በዚህ ጊዜ በዝሙት የምትኖር በርሼባ የሚሏት ጎረቤት ነበረቻት። እሷም ልብስማ የኔ ከአንድ ሁለት አለልሽ፣ ያንን ለብሰሽ ሂጂ አለቻት። ሐናም ያንቺ ልብስ የተሰበሰበው በአዝበ ዝሙት ነው፣ እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ለብሰው ቢለምኑት ይወዳል። ይህን ለብሼ በለምነው ምኑን ይሰማኛል ብዬ ነዋ አለቻት። ሐና እኔ ደግሞ በምን ምክንያት ልጅ ነሳት እያልሁ ሳዝንልሽ እኖር ነበር፣ ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት። በዚህም አዝናለች። አንድም ኢያቄምና ሐና መሥዋዕት እናቀርባለን ብለው ወደ ቤተ መቅደስ ሲሄዱ ሊቀ ካህናቱ ሮቤል የመሃኖችን መሥዋዕት አይቀበልም፣ እናንተማ ብዝሁ ወተባዝሁ ያለውን ያስቀረባችሁ እርጉማን ብትሆኑ ነው እንጂ እያለ አልቀበልም ብሏቸዋል። በዚህም እያዘኑ ተመልሰዋል። አንድም ከአይሩገ እስራኤል የወለዱ ሰዎች የሚመገቡት ተረፈ መሥዋዕት ነበርና ያንን ነስቷቸዋል። በዚህ ምክንያት እያዘኑ ተመልሰው ከዛፍ ስር ተቀመጠው ርግቦች ከልጆቻቸው ጋር ሲጫወቱ እጽዋት አብበው አፍርተው አይታ ርግቦችን በባህሪያቸው እንዲራቡ እጽዋት እንዲያብቡ እንዲያፈሩ ያደረክ የኔ ተፈጥሮ ከድንጋይ ይሆንን ልጅ የነሳኝ ብላ አዘነች። ከዚያም ክቡር ኢያቄም 40 ቀን እስኪፈጸም በተራራ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ መጥቶ ተገለጸለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። እሱም በፍጹም ልብ አምኖ ከተራራ ወረደና የሰማውን ለሐና ነገራት። ሐናም የነገራት እውነት እንደሆነ አመነች። በዚህም ልዑል እግዚአብሔርን አመሰገነች። ከዚያም ወንድ ልጅ ብንወልድ
ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም። ለቤተ እግዚአብሔር ምንጣፍ አንጣፊም አገልጋይ ይሆናል። ሴት ብንወልድም እንጨት ሰብራ ውሃ ቀርታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር ብለው ብጻት ገብተዋል። ከዚያም ሐምሌ 30 ቀን ሐና ለኢያቄም ጸምር ሲያስታጥቁህ መቋሚያ አፍርታ ፍጥረት ሁሉ ሲመገባት አየሁ ብላ ነገረችው። ኢያቄምም ለሐና ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ ወርዳ በራስሽ ላይ ስታርፍ በቀኝ ጆሮሽ ገብታ በማኅፀንሽ ስታድር አየሁ ብሎ ነገራት። በሀገራቸው መፈክር ሕልም አለና ሂደው ነገሩት። ደግ ልጅ ትወልዳላችሁ ብሏቸዋል። አንተስ አልፈታኸውም ጊዜ ይፍታው ብለው ተመልሰዋል። ከዚያም የጌታ ፈቃድ ከሆነ መልአክ ይልክልን የለም ብለው ምንጣፍ ለይተው ተኝተዋል። ከዚህ በኋላ በነሐሴ 7 ቀን መልአክ መጥቶ ደግ ልጅ ትወልዳላችሁ ብሎ አበሰራቸው። ስለዚህ በብስራተ መልአክ በፈቃደ አምላክ ተጸነሰች። በተጸነሰችም ጊዜ ብዙ ተአምር ተደርጓል። በርሴባ የምትባል አክስት ነበረቻት፣ አንድ አይና ነች። ሐና እግዚአብሔር በረድኤት ጎበኘሽ መሰለኝ፣ ጡትሽ ጠቁሯል፣ ከንፈርሽ አሯል ብላ ማኅፀኗን እንዳሳ አይኗን ብታሸው በርቶላታል። ይህን አብነት አድርገው ሕሙማን ሁሉ ማኅፀኗን እየዳሰሱ ተፈውሰዋል። ዳግመኛም ሳምናስ የሚባል ያጎቷ ልጅ ነበር፣ ሞተ ብለው ነገሯት። ተወደው ስለነበር የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥሏ ቢያርፍበት ተነስቶ ሰላም ለኪ እምሕይወቱ ለዘገብረ ሰማዩ ምድረ፣ ሰማይና ምድርን ለፈጠረ አምላክ አያት ሐና ሆይ ሰላም ላንቺሁን ብሎ ከሕልመ ትርጓሜ የቀረውን ተርጉሞ የአምላክ አያት መሆኗን መስክሯል። ከዚህም በኋላ አይሁድ በምቀኝነት ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሰሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞም ከነዚህ የተወለደ ምን ያደርገን ይሆን ብለው በጠላትነት ተነሱባቸው። በዚህ ምክንያት መልአክ ኢያቄምን ወደ ሊባኖስ ተራራ ይዛት ሂድ አለው። በዚህም ምክንያት ግንቦት 1 ቀን ተወለደች። እምሊባኖስ ወፅ መራት እንዲል ሙሽራይቱ ከሊባኖስ ትወጣለች ያሰኘው ቁሩ ይህ ነው። ስሟንም ማርያም አሏት። እመቤት ጸጋ ወሀብት ፍጽምት ማለት ነው። አንድም ተላኪተ እግዚአብሔር ወሰብ ማለት ነው። በገነት ጻድቃን የሚመገቡት ያም የሚባል ምግብ አለ። በዚህ ዓለም ደግሞ ጣፋጭ የሆነ ምግብ ማር አለ። ከዚህ ዓለም ትጣፍጫለሽ ሲሉ ማርያም አሏት። ኢያቄምና ሐናም በልደቷ ከብሌት ታድሰዋል፣ በአእምሮም ጎልሙሰዋል፣ ሀብትና በረከት አግኝተዋል። የልደቷ መታሰቢያ ግንቦት 1 ቀን ነው። የእመቤታችን የቅድስት ድንግል ማርያም ረድኤቷና በረከቷ በሁላችን ላይ ይደርብን፣ አሜን።